ያዘው አታ በቀሉ ያዘው ጆኒ እንኩራይታ ያዘው ሰሚራው ዊስ ቦምባ አንተ ላይ ከነሱ ጋር ኮላቦሬት አድርገን ምናምን ለመስራት ነው አልጋ ይዘን ምናምን እንጂ ምንም ያደረግነው ነገር የለም። ይሄንን የመሰለ መልክሽ በእግሬ ማለት ነው። በቃ ምንድን ነው ጎረምሳ እያፈስን ነው። ናውጣ ሜላት ነኝ እኔ ሻለቃ ናጫ ነው ይሄው እንደው ዋና መሪያቸው ነው። ሜላት ነኝ እኔ ናውጣ በእናትህ አንተ እናቴ ትሙት ሜላት ነኝ እኔ ምን አደረኩኝ? ናውጣ ናጫ ነው ውበቴን እንትን ነኝ ሜላት ና ጣት ፍቅር በእናትህ ሲያሳዝን በእናትህ ና ምንድን ነው ና ምንድን ነው ና እዛ ጋር ሰው ተቸግሯን ሄሎ ወይ ብራዘር፣ አንድ ሰው አግኝቼልሻለሁ። የሬሳ ሳጥን አዘጋጅ። አይዞሽ በቃ በርቺ። እኔ ያው በቃ ሹገርም ማጫወት ያምጣው ዘርፎም ያምጣው ብቻ ግን እኔ ባሌ ሚሊዮነር ወይ ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድን ነው እንዴ? ምን ነካ? መልኬን ነው ማቀርብ። ካልሆነም ምን አቀርባለሁ እንዴ? ይሄን የመሰለ መልኬን ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔም ቢሊዮነር ካልሆነ እኔ አላገባም። ቢሊዮነር ካልሆነ ንቅንቅ አልልም። እኔ ወዴት ነሽ? አንዴ ኖሩናል እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። በቲቪ ነው። አዎ ያ በቲቪ ነው እኮ። አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ አየሁት አይደል? ቲቪ ላይ በእናትህ ኤአይ ነው ወንድም። ኧረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣ ጸጉራቸው ብቻ ነው የምቆርጣቸው። ፌዳ ኤአይ ነው። እሺ በእናትህ አንተ ብቻ ጥርስ ላውጣላችሁ። አዶና አባ ወይ እንዴ ምን ነው? ስንት ዓመት ጠብቀን ፖርቹጋል በላች አለማቻ እንዴ! ወድቃ እኮ ነው አንተ ወድቃ እኮ ነው። ቲክቶክ ላይ እያለቀሱ ነበር እና ስለወደቀች ነው እንዴ? ምንድነው ባለፈው አርሰናል ሲበላ አንድ ያለቀሱት? ምን የምትቀያየሩት? እሱ ፕሪሚየር ሊግ ነው። የዓለም ዋንጫ ላይ እኮ ይቀየራል ሲወደቅ ነው። እንበለዋለን ቀጣይ ዓመት እንበለዋለን። እናቴ ከኛ ያልፍም ቀጣይ ዓመት በ5 ዓመት ምናምን ነው የሚደረገው እንዴ? ምን ሆነ ነው? እና ተፈርታው ሄደ ሊጀምር ነው። ተደበቅ በእናትህ። ይኸውልህ ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ 1 2 3 አክሽን። What is that? ያዘው አታ በቀሉ ያዘው ጆኒ እንኩራይታ ያዘው ልቀቀኝ። እረፉ። ተው አንዴ እረፉ። ምንድን ነው? ቆይ አንዴ ስልክ መጣሁ። አንዴ ቆይ እዚህ ሆነ ስልክ እያወራ ስራ ይዤ ነው መጣሁ። ያዘው ልቀቀኝ። በ10 ብር ይዛል እንዴ? ቲክቶከር ሆነ እና ምን ሆነ ነው? ቲክቶክ አካውንት ሽጬው እንዴ? መሸጥ ይቻላል እንዴ? አዎ ጃኖ ማርኬት ላይ መሸጥ ይችላል። የትኛውም ሶሻል ሚዲያ አካውንት ቲክቶክ፣ ዩቲዩብ፣ ኢንስታግራም የፈለከውን ጉግል ዌብሳይት ላይ ጃኖ ማርኬት ብለህ ሰርች በማድረግ የፈለከውን የሶሻል ሚዲያ አካውንት መሸጥም መግዛትም ትችላለህ። ጉግል ላይ ነው ማገኘው? አዎ ጉግል ላይ ነው። ዌብሳይት ነው ጃኖ ማርኬት ብለህ ሰርች ታደርጋለህ። ይዛል 10 ብር። ኧረ ላይ ኧረ ሳትይዝ ነው እንደምታስለፈ ተከራተ ስፖርታዊ ነገር ነው። What is that? Dumma baby. Kachale, kanane kachale, adire, emarsa adire, sulule, anana sulule, kanane. አይዞህ ጅላሉ ፖድካስት ባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች ፖድካስት ላይ ያቀረበ ለህዝቡ መማሪያ እናደርጋለን። ሰዓት ነው እንደሚመጣው በስራ ሰዓት። ያ ይቅርታ በጣም ስራ ስላስፈታው፣ ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ ነው። እዛ ስድብ ምናምን ብታስተምርልን አንዳንድ ነገር። እሺ ትውልድ ምናምን አዎ ለሀገር ሰው ስለሆነ ማስተማሪያ ነገር። በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ሰድብ ምናምን አፍን ከፍተህ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው። አክባሪ ነኝ ወንድሜ፣ በርታ። አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ
የተባለችው ጄት እንግዲህ ከካምፕስ ትወጣ የነበረው የክንፍ አወጣጧ እንግዲህ ሁሎችን እንዳስገርም ይገኛል። ስትወርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን ይገኛል። አተቆርቆ እንዳን እንደ በእናትህ በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበርድ የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም ሰላም እንዴት ናችሁ? ሁላችሁም ዳሽን ባንክ ላይ እየገባችሁ ቮተር እና ምንም በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው። ምንም አይነት ግንኙነት የለኝም። እነዛ ቤት የሚመጡት ጎረምሶች እነሱ ጀስት ለኮላቦሬት ነው። ኮላቦሬት ቱጌዘር አናዘር ዌዘር አንድ ላይ ከነሱ ጋር ኮላቦሬት አድርገን ምናምን ለመስራት ነው አልጋ ይዘን ምናምን እንጂ ምንም ያደረግነው ነገር የለም። ውስጥ እኮ ማየን ነገር ሲያደርጉ ተይዟል ምናምን የሚባል ነገር ለኮላቦሬት ነው። ለህዝቡ አይታ ይፋ እንዲሆን በደንብ ህዝቡ ጋር በደንብ እንዲዳረስ ነው እንጂ ምንም አንድ መኝታ ክላስ ይዘን አንድ ላይ እንትን ለኮላቦሬት ነው እንጂ እውነተኛ እንትን የለውም። ከፈለክ ኮላቦሬት እናድርገን መኝታ ከፈለክ ላስገድ። እንደዛ ይቻላል እንዴ? አዎ ለቪዲዮ ነው እንጂ እኮ ምን እኮ እንትን የለውም እንጂ ለቪዲዮ ነው። ስለዚህ ገብተን እናንተ ኮላቦሬት ይቻላል ለቪዲዮ ነው።